እንደዚህ ሰብሰብ ብለን እነሱም ገብተው እኛም ሚዩት ሳናደርግ እነሱ የሚናገሩትን ህዝቡ እንዲሰማ እነሱ ሚዩት ሳያደርጉ ጭቅጭቅ ብቻ ሳይሆን እስኪ ስብከትና ስለ ኢየሱስ አውራ አሪፍ ርዕስ ስለ ኢየሱስ ነው እኮ ስብከቱ ስለ ኢየሱስ በቃ ስለ ኢየሱስ በሙሉ አኬም መጥቶ ይናገር፣ መዝሙር አይደል መጥቶ ይናገር፣ ልደተ ቃልም ይናገር ስለ ኢየሱስ ክርስቶስ ማለት ነው። በፓሽኔትም ይስበኩ፣ ተለሳልሶም ያውራ፣ በመንፈስ ቅዱስም ሆኖ ያውራ፣ በራሱም ሆኖ ያውራ። ትውልድ እስቲ ይስማ፣ በእውነት ትውልድ እስቲ ይስማ። ግን አንድ ነገር ምነግርህ መስበክ ስንጀምር ህዝቡ እነሱ ጋር ያለው እንዳይሰማ ሚዩት ያደርጉታል ማይኩን። እንዴ እዚሁ ቁጭ ብለን ህዝቡን እናስበላው እንዴ ነው ብለው ምን ያህል ወደሃል ነፍስን እስከ መስጠት ድረስ ወደሃለሁ ማለት ነው። ታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ? ምን ያህል ትወደኛለህ ብለህ ብትጠይቀው እየተራብኩኝ አንተን ግን እያበላሁ የዘላለም ሕይወት እወድሃለሁ ይላል። አሁን ክርስቶስ ስለወደደ ብቻ አይደለም ማለት ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለህ፣ እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ። አንዳንድ ሰዎች ወዳጅ መስለው ይቀርቡንና ስለኛ ያለውን መረጃ ሁሉን ነገር ይሰሙ ይይዙና በዛ ባወቁት እና እኛም በነገርናቸው ነገር መልሰው በራሳችን መሳሪያ እኛው ላይ ተኩሱብናል። ኦኬ ይሄ ከባድ ነገር ነው። ይሁዳ ይመረጠው ያንን ማላይ ክርስቶስ ነው። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ስንወደው ይገለጣል በህይወታችን። ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ ኢየሱስን የተወሰነም ቢሆን የለም እየወደድነው ስንመጣ ልዩነቱ ምንድነው? የከንፈር ዝም ብሎ ጌታ 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 እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነ ቢሆን እየወደድነው ስንመጣ ምን እየሆነ ይሄዳል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል ያለው። ራሳችንን ከኃጢአት ምንድነው እያራቀን ወደ ክርስቶስ እየጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከእናንተ የሀገር በአንዴ እንድታፈሩ ይፈልጋል፣ አይጠብቅም። እንደዛ ትንሽ ነገር በጣም ደግ አባት ነው ያለው እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቅ። ኦርቶዶክስ ከመጣሁ በኋላ የእግዚአብሔርን ድምፅ ሰምቼ ወደ ወንጌላውያን አብያተ ክርስቲያናት ከገባሁ በኋላ አካባቢውን ያለማወቅ ነበረ። ከዛ አንድ ቤተክርስቲያን ነው ቀደም ሜንሽን አድርጌ ነበር። ነብይ ወንድማችን ነብይ እዩ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ነው። ከዛ በፊት በቃ እዛ ነው እኔ የምያዘው ብዬ አገልግሎት ከመጀመሪያ በፊት የሚሄድበት ቤተክርስቲያን ነበረ። ጠርተው ነው እንዳትመጡ አሉ ማለት ነው። ነብይ እዩ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ አሉ ማለት ነው። እዩ ጩፋን በሐሰት ትምህርት ማን ነው የሚከሰው? ማን ነው? በጣም ግራ የገባ አይነት ጊዜ ነበረ ያኔ ማለት ነው። እና እኔ እንዲያውም በጣም በቃ ፒውር እንደሆነ ነፍስ የመጣሁበት ቦታ ትክክል አይደለም እንዴ? ለምንድን ነው እንደዚህ የሚሉት? ማለት እዚህ ያለውን ክፍፍል እዚህ ያለውን ልዩነት አላውቅም። እኔ ደግሞ እንደዚህ ዲፕ እንደሆነ አላውቅም ነበር የእውነት። እና እኔ እንደ ኦርቶዶክስ ቤተክርስቲያን አንድ አይነት ስለሚመስለኝ በቃ ኢየሱስን በመውደድ ቅን በሆነ መንገድ ነበር የሄድኩት ማለት ነው። ከዛ የተለያዩ ሰዎች ይጽፉ ነበር የተለያዩና ጎዳኝ እና የሆነ ሰዓት እንደው ጌታ ሆይ ልክ አይደለም ወይ ይሄ ነገር? ተናግራኝ ነው የመጣሁት፣ ተናግራኝ ነው የዚህ ቦታ የቆምኩትና ፕሮቴስታንቲዝምም ኦርቶዶክስን እንድጠሉ ቅዱሳኑ እንድጠሉ ያደርጓቸውና የትኛው ክርስቶስ እንደምትቀበሉ ይነግሯችኋል። ቆይ አይነግሯችሁም አይደል? በጣም ዲኖሚኔሽኖች እኮ ናቸው ያሉት በኢየሱስ ትምህርት ራሱ የሚለያዩት ማለት። ይሄንን ለዘመናት ተናግረውት አያውቁም ነበር። አንድ ነን ይሏል። በቃ በክርስቶስ አንድ ነን ይላል። የትኛው ክርስቶስ እንደሚያመልክ አይናገርም። ከዛ አንተ መካነ ኢየሱስ ግባ፣ ቃለ ሕይወት ግባ፣ አማኑኤል ቸርች ግባ፣ የእዩ ጩፋ ቸርች ምንድነው ማርሻል ነው ምናምን የሚባል ግባ፣ የዮናታን 5 ዓመት የተሳሳተ ትምህርት የትም ግባ። ጉዳያቸው አይደል? ለምንድነው ጉዳያቸው ያልሆነው? በቃ እነሱ የምርም ክርስቶስን እንድትሰብኩ ክርስቶስን እንድታውቁ አይደለም ጉዳያቸው። እውነተኛውን ክርስቶስን ትታችሁ እንድትወጡ ነው በቃ ዋና ዓላማቸው። የትም ግባ ከኦርቶዶክስ ውጣ ነው ዋና ኢንቴንሽን። ስለዚህ ከየትም ወጣ ከኦርቶዶክስ ወጣ የትም ግባ የሚል ትምህርት የምርም የክርስቶስ ፍቅር ኖሮት አይደለም ማለት ነው። የምርም የክርስቶስ ትምህርት ገዶት አይደለም ማለት ነው። ብቻ ምንድነው ከክርስቶስ አካል ከሆነችው ከቤተ ክርስቲያን ውጣ። የእውነተኝነት መመዘኛ ቅዱስ ትውፊት ብቻ ነው። ባይዘው ቅዱስ ትውፊት ነው። ቅዱስ ትውፊት ከሌለ ሁሌም እየተበጣጠስክ ነው የምትኖረው። ተበጣጥቀን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድነት ጉዳይ ላይ የምናስተምረው የተለየ ነው።
እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። 3 ግሩፕ ሆኖ ምናምን ነገር ተብሎ ይባላል። በዚህ በአንዱ መጽሐፍት ላይ ብቻ በዚህ በአንዱ በእግዚአብሔር ቃል በመጽሐፍ ቅዱስ ላይ ብቻ በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራቸው አልችልም። አንተ እኮ ማትረባ ነህ፣ ደደብ ነህ፣ እናት አፈር ትብላ እነዚህ ምናምን አንብብ። እሱ የተማርከው ነው። አንብብ የሚለውን አንብብ። ክርስቲያን አቅርብለት ልትገባለት። አዎ አንብብ። እነሱም አይቀሩ እነሱ ተሰልፈው ነው የሚሄዱት። ደግሞ ይመጡና ይሰበሰቡና ሴቶቹን እንዳትሄዱ እዛ ሰውዬ እንዳትሄዱ። ሰው ደግሞ በተፈጥሮ የተከለከለውን ነገር ይወዳል። እዛ እፎ ቤት ቁጭ ብሎ ሰዎቹ ይጠጡና እዛ ባላቸውን በቦክስ ተፋገዚ እዛ ይሰሙ። መቼም የሁላ ሰራዊት የዋሃቢ እስላም ሰራዊት ተሰልፎብን አንድ እግዚአብሔር ስራ የመድኃኒዓለም ስራ አንድ የዚህ ቤተ ክርስቲያን አምላክ እኮ ይገርማል። እንደ ፂሙን አጎፍሮ ወንድማችን ፂሙን አጎፍሮ በእንግሊዝኛ በአረብኛ በአማርኛ ቁርአኑን ቀሽሮ ና ኡስታዝና ግባ በለው። ወደ ላይ ውጣ፣ ትእዛዙ ራሱ ወደ ላይ ውጣ። ጥያቄ አለ ወይ መልስ ትመልሳለህ? አዎ ና ውጣ ወደ ላይ። እሺ ያው እንደዚህ በምን ላይ ነበር የምትነጋገር? አንተ ግን በዛው ሃይማኖት ላይ ወጣ ልትመልሳለህ? የመጣው ግባ ቁጭ በል ወይ ዝም በል። ሚውት ያደርገዋል። ዝም በል ስማ። ሲያበዛው ደግሞ ውረድ፣ እታች ወርደ ቁጭ ብለህ ስማ። እኔ የሚመስለኝ እሱ እንደዚህ ይቀመጥና እነሱ ይሰበሰባሉ። ሲያጠፉ ጆሯቸውን እንደ የኔታ ምዝልቅ ዝም በል ግጨን ተናግረን ቀጥል የሚል ነው ይመስለኝ። አንድ እፎይ በእውነት እፎይ አድርጓቸው መንዙማውን ላወጡበት እፎይ የሚሉትን አይደለም እፎይ የምትቆጣለ እፎይ የሚል መንዙማውን ላ ሰምቻለሁ። በእፎይ መንዙማውን ላ የሰሩለት በእውነት በጣም ጥሩ ነው። እዚህ ግን ለመናፍቃን መልስ የሚሰጡት ከዘማርያምና ማን ነው? አንድ ልጅ ዘማርያምና ማን ነው? ከሱ ውጭ ያላችሁት ብትደበቁ ጥሩ ነው። እነፈለገ እነማ ተደበቁ፣ ባልተዛሮች ተደበቁ። ግን ወንጌሉ የገባቸው ብሉያቱም ሐዲሳቱም የገባቸው የሊቃውንቱንም መጽሐፍ የሚያውቁ ከሆነ አይቀር እንግዲህ እነሱ ካሉ ቦታውን ለቃችሁላቸው እናንተ ብትማሩ ጥሩ ነው። የራሳችሁን የዩቲዩብ ግሩፕ ፈጥራችሁ አሰጣው ፈለገ አሰጣው አኬ ጨመቀው እንትና ቤት እንትን ተባለ። ይሄ ለእናንተ መዝሙረ ያሬድ መዝሙረ ያሬድ ክበሩልኝ። መዝሙረ ያሬድ ሚስቴን አፋታኝ። እንትና እፎይ ቤት ሰምቻለሁ። ሚስቴን አፋታኝ። አሁን ደግሞ ሌላ ዘዴ አምጥቷል እፎይ። እሱን ነገር በደንብ ሂድበት። ወሃቢያንና ትክክለኞቹን እስላሞች ሁለቱን አስቀምጦ እንደው ጽናቱ እሱ ቁጭ ብሎ እነሱ ይፋጠጣሉ። አላህ መልክ አለው ፊት የለው እና አባ ከየት ነው መጣው? ብንነጋገርስ እዚህ እሱ ቤት ነው ወይ መነጋገር ያለብን? በውጭ በውስጣችን አነጋገርም። ለምን ውጭ መነጋገር? እዚህ እንነጋገር። እሱ እናቴ አሁን መከራከሩን ትቶ ቀጥል። አህመድ ቀጥል። እሺ ኑረዲን ቀጥል። እሺ ሙዘሚል አለ ግባ። አይፎይ እንግዲህ የስራህን ይስጥ። እኔ የለሁበትም፣ አያገባኝም።